ዓለም አቀፉ የህንድ የዜና አውታር የሆነው ፈርስት ፖስት ባወጣው ዘገባ በኢትዮጵያ ውስጥ የሚንቀሳቀሱ 7 ወታደራዊና አማጺ ኃይሎች ጥምረት በመፍጠር የጠቅላይ ሚኒስትር አብይ አህመድን አስተዳደር ከስልጣን ለማስወገድ እንቅስቃሴ በማድረግ ላይ መሆናቸውን ገለጸ። ተጨማሪ መረጃ ይዘናል። በምስራቅ ወለጋ በአብያተ ክርስቲያናትና በንጹሃን ምዕመናን ላይ ጥፋት መድረሱ ተገለጸ። ጥፋቱን ያደረሱ አካላት በህግ እንዲጠየቁም አቤቱታ ቀርቧል። ዝርዝር ይዘናል። ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ወነጀለ። ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነውን ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን ማስቆጣቱ ተሰምቷል። ዝርዝር ይዘናል። በሌላ በኩል ጽምዶ ጸረ አማራ ነው ሲሉ አቶ እስክንድር ነጋ ገለጹ። አልሞትኩም ከበርካታ የግድያ ሙከራዎች ግን አመልጫለሁ ሲሉም ተናግረዋል። ዝርዝር ይዘናል። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህን በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እንሻገራለን። ዓለም አቀፉ የህንድ የዜና አውታር የሆነው ፈርስት ፖስት ባወጣው ዘገባ በኢትዮጵያ ውስጥ የሚንቀሳቀሱ 7 ወታደራዊና አማጺ ኃይሎች ጥምረት በመፍጠር የጠቅላይ ሚኒስትር አብይ አህመድን አስተዳደር ከስልጣን ለማስወገድ እንቅስቃሴ በማድረግ ላይ መሆናቸውን ገለጸ። በዘገባው መሰረት እነዚህ ስብስብ የፈጠሩት ኃይሎች ከአማራ ፋኖ፣ ከትግራዩ መከላከያ ሰራዊት፣ ከኦሮሚያ የነጻነት ሰራዊት እንዲሁም በሀገሪቱ ልዩ ልዩ አካባቢዎች የሚንቀሳቀሱና ከተለያዩ ብሔሮች የተወከሉ ሲሆኑ ዓላማቸውም አሁን ያለውን የፌዴራል መንግስት ስርዓት በመቃወም የተቀናጀ ወታደራዊና ፖለቲካዊ ጫና በመፍጠር አስተዳደሩን ለመገልበጥ እንደሆነ ተመላክቷል። አጋጣሚው በኢትዮጵያ ያለውን የፖለቲካና የደህንነት ውጥረት ይበልጥ እንደሚያባብሰውና በምስራቅ አፍሪካ ቀጠናዊ ረገድ ላይ ተጨማሪ ስጋት እንደሚደቀንም የዘገባው መረጃ ያመለክታል። በምስራቅ ወለጋ በአብያተ ክርስቲያናትና በንጹሃን ምዕመናን ላይ ጥፋት መድረሱ ተገለጸ። ጥፋቱን ያደረሱ አካላት በሕግ እንዲጠየቁም አቤቱታ ቀርቧል። በምስራቅ ወለጋ ዞን በሚገኙ ልዩ ልዩ አካባቢዎች በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብያተ ክርስቲያናት ላይ የቃጠሎና የውድመት አደጋ መድረሱ እንዲሁም በቅዱሳት መካናቱ ዙሪያ ተጠልለው የነበሩ ንጹሃን ምዕመናን መገደላቸውን በመግለጽ የአካባቢው ተበዳይ ሕዝብ ለቤተክርስቲያኗ የበላይ አመራሮች አስቸኳይ አቤቱታ ደብዳቤ አቀረበ። ከአካባቢው ምዕመናን የተላከው ደብዳቤ እንደሚያስረዳው በጉትን ዙሪያ በሚገኙ አብያተ ክርስቲያናት ደዴ ማርያም፣ መንደር 3 ጊዮርጊስና ለሚ ተክለ ሃይማኖት አብያተ ክርስቲያናት ላይ የቃጠሎና የውድመት ጥቃት ተፈጽሟል። ከዚህ በተጨማሪም በቤተ ክርስቲያኒቱ ዙሪያ ለመጠለል የሄዱ ንጹሃን ዜጎች ሕይወት ማለፉን የአካባቢው ነዋሪዎች ገልጸዋል። ምዕመናኑ ለቅዱስ ሲኖዶስና ለቤተ ክርስቲያኗ የበላይ አመራሮች ባስተላለፉት መልእክት ቤተ ክርስቲያን የጸሎት የምህረትና የመጠለያ ስፍራ በመሆኗ በማንኛውም የፖለቲካ ወገን ሳትወገን የሕይወትን ቅዱስነት በመጠበቅ በግልጽ ድምፅ እንድትሆን ጠይቀዋል። ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ወነጀለ። ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነውን ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን ማስቆጣቱ ተነገረ። አቶ አንዳርጋቸው አንከር ከተባለ የበየነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅትም ፋኖ ኃይሎች ህወሓቶችን ምዕራብ ትግራይን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችም በዚህ ሐሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጸዋል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንካራ ያለ ምላሽ ሰጥተዋል። የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶን ለማፍረስ እየሰራ ነው ሲሉ ከሰዋል። አቶ አንዳርጋቸው ጽጌ ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በተለያዩ የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ መቆየታቸው የሚታወስ ነው ሲል የዘገበው አውሮምባ ታይምስ ነው።
ይህ በእንዲህ እንዳለ ጽምዶ ጸረ አማራ ነው ሲሉ አቶ እስክንድር ነጋ ገለጹ። አልሞትኩም ከበርካታ የግድያ ሙከራዎችም አመልጫለሁ ብለዋል። የፋኖ አመራሩ እስክንድር ነጋ ከዶይቼ ቬለ ጋር ባደረገው ልዩ ቃለ መጠይቅ ህይወቱን ለማለፍ ከተደረጉ በርካታ የግድያ ሙከራዎች ማምለጡን በመግለጽ በህይወት መኖሩን አረጋግጧል። በቃለ መጠይቅ ወቅት በቅርቡ ስለተመሰረተው ጽምዶ ጥምረት ተጠይቆ ምላሽ የሰጠው እስክንድር የጥምረቱ ዋነኛ መለያ ጸረ አማራነት እንደሆነ ተናግሯል። ይህ እኛ ብቻ የምንለው ሳይሆን መላው ዓለም ቢሆን እነዚህን ኃይሎች የሚያውቃቸው በጸረ አማራ ባህሪያቸው ነው ሲልም አጽንኦ ሰጥቷል። አክሎም ጥምረቱን መሰረተ የተባለው የታጣቂ ኃይሉ አመራር በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደቱና አመራሩ ህገወጥ ነው ሲልም ኮንኗል።